ሰላም ጤና ይስጥልን የፍሬማን ሚዲያ ተከታዮች፣ ዛሬም ማሳያችሁ አኒሜሽን በስልካችን ሆነ በኮምፒውተር እንዴት እንደምንሰራ ዛሬ ክፍል 1 አሳያችኋለሁ። ተከታተሉን። በዚሁ ላይ ቪዲዮ ላይክ እና ሰብስክራይብ በማድረግ ይጀምሩ። አሁን ቀጥታ ወደ ቪዲዮ እንገባለን። አኒሜሽን እንዴት መስራት እንዳለብን በዚህ ቪዲዮ እናያለን። አኒሜሽን ስንሰራ ቀጥታ ማድረግ ያለብን ነገሮች፣ የመጀመሪያ ነገር ክሮም እንገባለን። ክሮም ላይ ከገባን በኋላ አኒሜከር ብለን እዚህ ጋር እንጽፋለን ማለት ነው። አኒሜከር ብለን ከጻፍን በኋላ ቀጥታ የመጀመሪያው የሚመጣል አኒሜከር ሜክ አኒሜትድ ቪዲዮ ዊዝ ኤአይ ፎር ፍሪ የሚለውን እሱን እንጫናለን ማለት ነው። እሱ ከተጫን በኋላ ቀጥታ እናንተ ስትገቡ መጀመሪያም ይጠይቃችኋል፣ ኢሜል ይጠይቃችኋል። ስለዚህ ኢሜል ማስገባት አለባችሁ። እኔ ኢሜልን ስላስገባሁት ነው ቀጥታ ያስገባኝ። ልክ ቀጥታ ስትገቡ ክሬት ፎር ፍሪ ይላል። ይሄን ክሬት ፎር ፍሪ ስትሉ ኢሜል ይጠይቃችኋል። ስለዚህ ኢሜል ታስገባላችሁ ማለት ነው። ኢሜል ካስገባችሁ በኋላ ክሬት ፎር ፍሪ ትጫናላችሁ። ከዚያ ይሄ ስፔስ ይመጣላችኋል። ይሄ ሲመጣ ይሄ ልክ የምትመለከቱት ስፔስ ሲመጣ እሱ እስኪጨርስ ድረስ ተጠብቁታላችሁ። ይሄ ከጨረሰ በኋላ ቀጥታ ወደ ዳሽቦርዱ ያስገባናል ማለት ነው። ወደ ዳሽቦርዱ አስገባን። እዚህ ጋር ክሬት ኒው ፕሮጀክት ይላል እዚህ ጋር እንደምትመለከቱ። ስለዚህ እዚህ ጋር ምንድነው ኢሜይልን አስገብቶልኛል። ስለዚህ ምንድነው ክሬት ፎር ስክራች የሚለው ላይ እሱን ይጫናለው ማለት ነው። ይሄን ስጫን ካርቶን ዋይት ቦርድ ይላል። ስለዚህ ካርቶን ነው የማደርገው እኔ። ከዛ ሆሪዞንታል ቪዲዮ የሚለውን 16:9 እሱን ሰሌክት አደርጋለሁ ማለት ነው። ስለዚህ ክሬት ኒው ፕሮጀክት ይላችኋል። ሰርች አድርጎ እንደዚህ ጨርስልናል። አንቲልድ ቪዲዮ እያለ ነው። አንቲልድ ይላል። ከዛ ቀጥታ ስፔሱን ያመጣልናል ማለት ነው። ስፔሱን ካመጣልን በኋላ ይሄው ሜድ ዊዝ አኒሜከር ይላል። ይሄን እዚህ ጋር ይሄ ይታያችኋል። ይሄን እዚህ ጋር ይሄ ፍሪ ስፔስ አለ። ቀጥታ አሁን ነው የምታደርጉት ባክግራውንድ ሰሌክት ታደርጋላችሁ። ልክ እናንተ ለምትፈልጉት ለምትሰሩት ነገር ባክግራውንድ ሰሌክት ታደርጋላችሁ ማለት ነው። ስለዚህ እኔ እዚህ ጋር ባክግራውንዴን እዚህ ጋር ቢጂ የሚለው ጋር ሰሌክት አደረግና ወደ ታች ፈልጌ ደስ ያለኝን እኔ አስቀምጣለሁ ማለት ነው። እንደዚህ ወደ ታች ወርዳለሁ። ወደ ታች ወርጄ የትኛዋን ሰሌክት አደረኩ ማለት ነው። የኛውን ሰሌክት ካረኩ በኋላ እዚህ ጋር መቀመጫ አለ። ላይክ ቢሮ ነው ብለን እንወሰደው። ስለዚህ እኔ የምፈልጋቸውን ካራክተር አመጣለሁ። እዚህ ጋር ካራክተር የሚለውን እጫናለሁ ማለት ነው። ካራክተር የሚለውን ከተጫንኩ በኋላ ሰሌክት አደርጋለሁ። አንድ እስከዚህ ደስ ያለኝን ሰው ሰሌክት አድርጌ እመርጣለሁ ማለት ነው። ይሄንን ልምረጥ። ይሄን መረጥኩ። ቀጥታ እዚህ መጣ። ይሄን ወደዚያ ላስጠጋው። ይሄን ካስጠጋውት በኋላ የፈለኩትን አክሽን እንዲያደርግ ግን ይመጣል። ስለዚህ እዚህ ጋር ምንድነው ይሄን ስትጫኑ እዚህ ጋር ምን ይላል? አክሽን ይላል። አክሽን የሚለውን ስትጫኑት ይሄ አክሽን ማለት ተግባራቸውን የሚያደርጉትን ነገር እንትን ለመምረጥ እንዲያመቻችሁ። ስለዚህ እዚህ ጋር ምን ይላል? ስታንዲንግ ኤንድ ቶኪንግ ተነስቶ ማውራት፣ እዚህ ጋር ስታንዲንግ መነሳት፣ እዚህ ጋር ደግሞ ተነስቶ መቆጣት፣ እዚህ ጋር ደግሞ ማልቀስ ስታንዲንግ ኤንድ ክራይንግ ይላል። እዚህ ጋር ደግሞ ስታንዲንግ ኤንድ ቶኪንግ ተነስቶ ማውራት። ስለዚህ የተለያየ አክሽን እዚህ ጋር አለ ማለት ነው። ስለዚህ እኛ የመረጥነው ለምሳሌ ይሄኛውን ቢሆን እዚህ ጋር ያለችውን ይሄን መረጥን። እዚህ ጋር ምንድነው ልክ እያወራ እንደሆነ ለማሳየት ነው። ከፈለክ ሳይዙን መጨመር እንችላለን፣ መቀነስ እንችላለን። ስለዚህ እንደዚህ እያንቀሳቀስን በሙቨሯ ከዛ ቀጥታ እዚህ ጋር ማስቀመጥም እንችላለን ማለት ነው። እዚህ ጋር ሰሌክት አድርገን እዚህ ጋር ይሄን ሰበን እዚህ ላይ እናስቀምጠዋለን ማለት ነው። እዚህ ላይ ከተቀመጠ በኋላ ሌላ እንደገና ደግሞ ከሱ ጋር የሚያወራ መርጠን አንድ ሴት እናምጣና የሴት አኒሜሽን እናመጣና ከዚያ በኋላ ቀጥታ እዚህ ጋር ወደዚህ እናስጠጋዋለን። ስለዚህ እዚህ ጋር አሁንም አክሽን የሚለው አለ። አክሽን ላይ ሄደን እንመርጣለን። ስለዚህ እሷም ቁጭ ብላ ያለችበትን እናመጣና እዚህ ጋር እናስቀምጠዋለን። አሁን ፊቷ ወደዚያ ነው ያለው። ስለዚህ ምን እናደርጋለን? እዚህ ጋር ፍሊፕ የምትለዋለች። ፍሊፕ የምትለውስን ስለዚህ ወደዚህ ፊቷን እናዞራለን ማለት ነው። ስለዚህ ይሄ እንደዚህ አደረግን ማስቀመጥ እንችላለን ማለት ነው። እዚህ ጋር ከፈለግንም ቴክስት መጻፍ እንችላለን። ከፈለግን ደግሞ እዚህ ጋር አሁን ለምሳሌ ሰብስክራይብ የሚለው አለ። ሰብስክራይብ የሚለውን አመጣን እዚህ ቁጭ ማድረግ እንችላለን። በዚህ አጋጣሚ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ እያልኩ በትህትና ጠይቃለሁ። ከዚህ በኋላ ይሄን እንደዚህ ካደረገን በኋላ ታምሌት ላይ ስንገባ እዚህ ጋር ታምሌት ላይ ከገባን በኋላ እዚህ ጋር የፈለግነውን እንትን ማስገባት እንችላለን ማለት ነው። እዚህ ጋር
ከዛ በኋላ ደግሞ እንደገና እታች ወርደን ኢፌክት ላይ ሄደን የፈለግነው ለምሳሌ አሁን እኔ እዚህ ይሄንን ልምረጥ። ይሄንን ክሊክ ሳደርገው ቀጥታ ይሄ ምን ይመጣልኛል? ኢሞጂዎችን ይመጣሉ ማለት ነው። እዚህ ላይ የኢሞጂ ምልክት በዚህ ይመጣል ማለት ነው። ስለዚህ እንደገና ደግሞ ይሄንን ጫንና ቀጥታ ምን ይመጣል? ኤክስፕሬሽን ማለት ገለጻቸው ልክ የፊታቸውን ገጽታ ነው የሚያሳየው። አሁን ለምሳሌ ተቆጥቶ ወይም አኩርፎ ነገር እንደዚህ እንቀይረዋለን። እዚህ ጋር ደግሞ የተለያየ አክሽን ላይ የተለያየ ኤክስፕሬሽን የገጽታቸውን የሚገልጽ እዚህ መቀየር እንችላለን ማለት ነው። ይሄንን ካደረግን በኋላ ይሄንን አክሽናቸውን እየቀያየርን ይሄንን ካደረግን በኋላ ለምሳሌ እኔ ሁለቱ እያወሩ ለማድረግ ብፈልግ ቀጥታ ምንድነው የማደርገው? ይሄን እዚህ ጋር እጫናለሁ። ይሄን ከተጫንኩ በኋላ አክሽን የሚለው ላይ ሄዳለሁ። አክሽን የሚለውን እዚህ ጋር ቶክ የሚያደርገው ቆሞ የሚያወራበት አለ። እሱን እጫናለሁ ማለት ነው። እሱን ክሊክ አደረኩ በኋላ እሷ ጋር ሄዳለሁ። ደግሞ እሷ ያለችበት ክሊክ አደርገዋለሁ። ከዛ በኋላ እዚህ ጋር ከፈለገች የምታለቅሰውን ማድረግ እችላለሁ። ልክ እየቀያየርኩ ይሄ ምንድነው? ያ ፍሊፕ ማድረጊያ ነው፣ መቀየሪያ ነው። እዚህ ጋር ልክ እዚህ ጋር የቆመችውን ቶክ የምታደርገውን እሱን እመርጣለሁ ማለት ነው እዚህ ጋር። ስለዚህ ወደ እሱ እንድትዞር ፍሊፕ የሚለውን እጫናለሁ፣ አስጠጋለሁ። ስለዚህ እነዚህ ምን እያደረጉ ነው? እያወሩ ነው ብለን አኒሜሽኑን እንሰራለን ማለት ነው። ስለዚህ አለማውራታቸውን እንትኖችን መስራት የምንችለው እዚህ ጋር ሪከርድ ቮይስ ኦቨር ይላል። ስለዚህ እዚህ ጋር የምናደርጋለን ሪከርድ ማድረግ እንችላለን። እኛ የፈለግነውን ድምፅ አስገብተን ከዚያ በኋላ እንዴት ማውራት እንዳለባችሁ ልክ እዚህ ጋር ሁለቱ እያወሩ ያለውን ከዚያ በኋላ ሪከርድ እናደርጋለን ማለት ነው። ሪከርድ ስናደርግ ደግሞ ይኸው ላሳያችሁ እንትን ምልክቷን የሪከርድ ቮይስ ምልክቷን እሷን ስንጫን ሪከርድ ቮይስ ኦቨር የሚለውን እንጫነዋለን። ከዚያ በኋላ እዚህ ጋር እናደርጋለን አፕላይ የምትለውን ነገር እንጫናታለን ማለት ነው። አፕላይ የምትለውን ክሊክ ስናደርጋት ቀጥታ ወደ እንትኑ ይሄ ሳይኒንግ ዩር ኦዲዮ ብሎ ወደ ምንሰራው ወደ ፕሮጀክታችን ይገባል ማለት ነው። ስለዚህ እዚህ ጋር ፕሮጀክታችን ሲገባ እዚህ ጋር ምልክት ያሳየናል። እስከዚያ ድረስ እንጠብቀው። እዚህ ጋር ሙዚክ ትራክ አድድ ብሎ ገባልን ማለት ነው። ስለዚህ ሪከርድ ያደረግነው ነገር ገባ ማለት ነው። እዚህ ጋር የሚያወሩትን እናንተ በምትፈልጉት ነገር የሚያወሩትን ነገር ታስገባላችሁ ማለት ነው። ስለዚህ ይሄን ካስገባችሁ በኋላ እንደገና ደግሞ በሌላ መንገድ መሄድ ትችላላችሁ። ሌላ መንገዱ ምንድነው? እዚያውን ተመልሰን እንመጣና ክሊክ ቴክስት ቱ ስፒች። ስለዚህ ከጻፋችሁት ወደ ንግግር ይቀይርላችኋል ማለት ነው። እዚህ ጋር ቴክስት ቱ ስፒች ለምሳሌ እኔ እዚህ ጋር ሃይ ኤቭሪባዲ ብዬ ጽፌያለሁ ማለት ነው። ፕላይ ስንለው ምን ይላል? እዚህ ጋር ሃይ ኤቭሪባዲ ይላል እዚህ ጋር ማለት ነው። ስለዚህ ይሄን እንደዚህ ካደረግን በኋላ አድ ታይም ላይን የሚለውን እንጫናለን። ስለዚህ ሙዚክ ትራክ አድድ። ስለዚህ እዚህ ጋር አሁን ተመልሰን ደግሞ ቪዲዮአችንን ከፍተን ስናየው አኒሜሽኑ ላይ ይገባልናል ማለት ነው። ስለዚህ የሚነጋገሩትን በዚህ መልኩ ማስገባት እንችላለን። በሌላ አማራጭ ደግሞ እንደገና ከፈለግን አፕሎድ ቮይስ ኦቨር የሚል አለ። አፕሎድ ቮይስ ኦቨር እሱን እንጫናለን። ከዛ በኋላ ከፋይላችን ከስልካችን ሊሆን ይችላል፣ ከኮምፒውተራችን ሊሆን ይችላል አፕሎድ ማድረግ እንችላለን። አሁን እኔ እዚህ ጋር ያስገባኋቸው አሉ። ይሄን ያስገባኋቸውን ነገር እዚህ ጋር ስትጫኑ እዚህ ጋር ማይ ቮይስ የሚል አለ። ከዛ በኋላ የፈለጋችሁት ኮምፒውተራችሁ ውስጥ ገብታችሁ የምትፈልጉትን ኦዲዮ አመጣችሁ ታስገባላችሁ ማለት ነው። እኔ እፈልጋለሁ ከዚህ ገብቼ ከዛ በኋላ ለምሳሌ እንመረጥኩ ኦፕን አልኩት ማለት ነው። ኦፕን ስለው እዚህ ጋር አፕሎዲንግ አድርጎ እስኪገባልኝ ድረስ ጠብቀዋለሁ። ስለዚህ አፕሎድ አድርጎ ይገባል። ከዚያ እዚህ ጋር ቅድም እንዳያችሁት ሙዚክ ፕላይ አድድ የሚል አለ። እሱ ይገባልናል። እሱ እስኪገባ ድረስ ይሄን እንጠብቃለን ማለት ነው። አሁን እነዚህ የምታያቸው ከዚህ በፊት ያስገባዋቸው ናቸው። አስገብቼ የሰራሁባቸው ናቸው እነዚህ ማለት ነው። ስለዚህ ልክ እንደዚህ ይገባላችኋል። መጨረሻ ላይ አፕሎዲንግ አድርጎ ልክ እንደዚህ ነው የሚገባላችሁ። ይሄ ካልገባ አሁን ይሄ እዚህ ጋር አፕሎዲንግ የሚለው እዚህ ጋር አሁን ኦፕን ባደረገው እንትን አይኖረውም ማለት ነው፣ አይከፍትልኝም። ስለዚህ እዚህ ጋር ያለውን አይከፍትልኝም። ቀጥታ እንደዚህ እናደርጋለን፣ እናራርቃቸዋለን እዚህ ጋር። ስለዚህ ማስገብተን
ይሄ አሁን ገባልን። አሁን ልክ ሲገባልን ምን እናደርጋለን? እዚች ጋር የዚህን እንትን እናሰፋለን። ይህን ክሊክ እናደርገዋለን ማለት ነው። ይህን ክሊክ እናደርገውና ልክ ክሊክ አድርገን ስናስገባው እንትኑ እዚህ ጋር አድ ሆነልናል ማለት ነው። እዚህ ጋር አድ ሆኖላል። ከታች እንደምታዩት ይሄው አድ ሆኖ ገብቶልናል ማለት ነው። የዛሬው ቪዲዮን በዚህ አጠናቅቄያለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ጀምሩ። ቀጣይ ቪዲዮ የምናሳያችሁ የሚሆነው ከቦታ ቦታ እንዴት እንደሚንቀሳቀሱ ቀጣይ ቪዲዮ አሳያችኋለሁ። ስለዚህ እስካሁን ስለነበረን ቆይታ ከልብ እያመሰገንኩ መልካም ቆይታ፣ መልካም ጊዜ